ሰላም ሰላም ቤተሰብ አሁን የምንገኘው የኢትዮጵያ ዴንማርክ ተብላ በምትጠራዋ ቦታ ነው። በአማራ ክልል በምስራቅ ጎጃም ዞን ዋና መናገሻ የሆነችው ውቢቷ ደብረ ማርቆስ የድሮዋ መንቆረር የአሁኗ ደብረ ማርቆስ ከተማ በዚህ መልኩ ፈጣን የሆነ ኢኮኖሚያዊ እድገት እያስመዘገበች የምትገኝ እንቁ ከተማ ነች። የደብረ ማርቆስ ከተማ በዚህ መልኩ ይሄ የምንመለከተው የትም ቦታ ሄደን ስንጠራት በውስጧ ያሉ የተለያዩ ነገሮችን የምናስታውስበት ደብረ ማርቆስ አብማ ማርያም ተብላ የምትጠራው ቤተክርስቲያን ነች። ከአብማ ማርያም ከቦሌ እስከ መንቆረር ድረስ ተጉዘን ብዙ ነገሮች እናያለን ነው። ይህ ፊት ለፊት የምናየው በጣም ትላልቅ ዛፎች የሚታዩበት የከተማዋ ዋና እምብርት መጀመሪያ ላይ ነገስታቶቹ መንቆረር ብለው የቆረቆሩባት የከተማዋ ቦታ ነው። እዚህ አካባቢ ዛፎች ኔትወርኩ በሚታይበት ላይ መጀመሪያ ንጉሰ ነገስቶች ይቀመጡበት የነበሩት የጎጃሙ ገዢ እነ ንጉስ ተክለ ሃይማኖት የነበሩበት ቦታ ነው። ተራራማ ዳገታማ ቦታ ነው የአካባቢው። እዛ ላይ ስንገባ እዛ ጫካ ውስጥ ወይም ዛፎች ውስጥ ስንገባ ጥንታዊው ደብረ ማርቆስ ቅዱስ ማርቆስ ቤተክርስቲያን አለ። በጣም በሚገርም ሁኔታ እዛ ውስጥ 3 አብያተ ክርስቲያናት አሉ። ራሱ ቅዱስ ማርቆስ አለ፣ ቅዱስ ገብርኤል ቤተክርስቲያን አለ፣ ቅድስት አርሴማ ቤተክርስቲያን አለች። እና ቅድስት አርሴማ አሁን በአዲስ በመሰራት በመታነጥ ላይ ነው ያለችው። ኦልሞስት ወደ ማለቂያው ደርሳለች። ቅዱስ ገብርኤልም እንደዛው እዛ ውስጥ ይገኛል ነውና ይሄ በጣም ውብ የሆነች ከተማ እንዲህ የምናያት ከአብማ እስከ መንቆረር ከመንቆረር እስከ ኪዳነ ምድረስ እንዲህ አሻግረን የምንመለከተው በሙሉ የደብረ ማርቆስ ቦታ ነው። ደብረ ማርቆስ በጣም ጤናማ የሆነ አየር ንብረት ያላት። ይሄ ፊት ለፊት የምናየው ጣራው ቀይ የሆነው ወይም ከስላሴ ቤተክርስቲያን ጀርባ ያለው በፌዴራል ደረጃ የተገነባው የአዳሪ ትምህርት ቤት ነው። ለሀገር አበርክቶ ወይም ለሀገር ትላልቅ ልጆችን በእውቀት የታነጹ በጣም የሀገር ተወዳዳሪ የሆኑ ልጆች የሚፈሩበት ትልቁ የምስራቅ ጎጃም የአዳሪ ትምህርት ቤት የምስራቅ ጎጃም ዞን የአዳሪ ትምህርት ቤቱ ከደብረ ማርቆስ ዩኒቨርሲቲ አጥር ግቢ አጠገብ የሚገኝ ነው እና በጣም የሚገርም ነው። ይሄ ቀረሽ የማትባል ቦታ ነች። በምርታማነቷ በእያንዳንዱ ነገር የምትታወቅ ጤናማ የሆነ የአየር ንብረት ያላት ግዙፍ የሚባሉ ታላላቅ ሆቴሎች ያሉባት ብዙ የቱሪስት ቦታዎች ያሉባት ከአባስራት ገዳም ተነስተን እስከ አርሴማ ቅድስት ገዳም ተነስተን እስከ ተክለ ሃይማኖት ድረስ ብለን ዙሪያውን በቤተክርስቲያኗ ዙሪያ ያሉ በጣም ፈዋሽ የሆኑ ጸበል የሚገኙበት ቦታ ነውና ደብረ ማርቆስ አሁን ያለችበት በጣም የሚያስገርም የእድገት በፈጣን ሁኔታ ላይ ህዝቦቿን ብናይ በእያንዳንዱ ገብተን ውስጡን ከተማውን ሁላ እናያለን። በከተማው ሁሉ እንዘዋወራለን። እድገቷ በጣም በፈጣን
በጣም የሚያምር ነው። በጣም የሚገርም ነገር። አዎ አሪፍ ነው። በአሪፍ ነው የገነቡት። ይህ ከማዶ የምንመለከተው ደግሞ ከአብማ ተነስተን ወደ ስናን ባለው አቅጣጫ ስንወጣ አሁን ቦሌ ተብሎ የተሰየመው በአብማ ክፍለ ከተማ ውስጥ የሚተዳደረው ቦሌ ሰፈር ነው። የሚገርም ሁኔታ ነው። እንደምታዩት በዚህ በደማቅ ሁኔታ ቤቶቹ በፍጥነት እየተገነቡ ነው። መሰረተ ልማቶች በጣም እየተፋጠኑ ነውና ይሄን አካባቢ ይሄ ቀረህ የሚባል የአየር ንብረት ያለው ጤናማ የሆነ ማህበረሰብ ያለበት አካባቢ ነው። ይሄ ከማዶ የምንመለከተው ቦሌ ነው። አዲሱ ሆስፒታል የሚገነባበት አካባቢ ነው። 20 ሜትር ተብሎ የሚጠራው ነው ላይ የምንመለከተው እዛ አካባቢ ነው ሆስፒታሉ እየተገነባ ያለው። ይህ ሁሉ የምናየው ዲንማርክ ብለን የምንጠራት የምስራቅ ጎጃሟ ዋና መናገሻ ደብረ ማርቆስ ነች። ቆይታችን ይቀጥላል። ተከተሉን ቤተሰብ፣ ቆይታችን እናሳምራለን። እናንተ አብረነታችሁ አይለየን። ብዙ ነገሮች እናሳያችኋለን። ከተማ ውስጥ ያሉት የመሰረተ ልማት እንዴት ያሉ ግንባታዎች እየተፋጠኑ እያለ በምን ደረጃ ላይ እንዳሉ እያንዳንዱ ነገር እናሳያችኋለን። ቆይታችሁ አብሮነታችሁ አይለየን። ይህ ከታች የምንመለከተው ደግሞ ለባህረ ጥምቀቱ በዚህ በከተማዋ ዙሪያ ያሉ ታቦታት የሚያርፉበት ቦታ ነው። ቤተክርስቲያኗ የተቆረቆረችው አሁን በቅርብ ነው። ጥቂት ዓመታትን ያስቆጠረችው ቤተክርስቲያኑ ቅዱስ ዮሐንስ ወይም መጥመቁ ዮሐንስ ተብሎ ይጠራል ነው። የመጥመቁ ዮሐንስ ቤተክርስቲያን ነች። ሁሉም ታቦታት ከማደሪያ ቦታቸው ተነስተው ወደዚህ አርፈው ነው ለባህረ ጥምቀቱ ወደ ቦታቸው የሚመለሱት እና ይሄ ከታች የምናየው ቅዱስ ዮሐንስ ወይም መጥመቁ ዮሐንስ ቤተክርስቲያን ነው። እዛው ከደብረ ማርቆስ ዩኒቨርሲቲ አጠገብ ነው የሚገኘው ማለት ነው። ውሰታ ተብሎ የሚጠራው ልዩ ቦታው እዛ አካባቢ ያለ ቦታ ነውና ሁሉም ታቦታት ከመንበራቸው ከመኖሪያ ቦታቸው ተነስተው ወደ ጊዜያዊ ማረፊያቸው ወይም ወደዚህ ቦታ ወደ ባህረ ጥምቀቱ መጥተው የሚያርፉበት ቦታ ነውና ቤተክርስቲያኗ ይህንን ትመስላለች። እዚህ ውሰት አካባቢ የምትገኝ ቦታ ነው ማለት ነው። ለጥምቀት ጎራ ብላችሁ ዲንማርክን ወይም ደብረ ማርቆስን ብትጎበኙ ይህ ከታች የምንመለከተው ደግሞ ለባህረ ጥምቀቱ በዚህ በከተማዋ ዙሪያ ያሉ ታቦታት የሚያርፉበት ቦታ ነው። ቤተክርስቲያኗ የተቆረቆረችው አሁን በቅርብ ነው። ጥቂት ዓመታትን ያስቆጠረችው ቤተክርስቲያኑ ቅዱስ ዮሐንስ ወይም መጥመቁ ዮሐንስ ተብሎ ይጠራል ነው። የመጥመቁ ዮሐንስ ቤተክርስቲያን ነች። ሁሉም ታቦታት ከማደሪያ ቦታቸው ተነስተው ወደዚህ አርፈው ነው ለባህረ ጥምቀቱ ወደ ቦታቸው የሚመለሱት እና ይሄ ከታች የምናየው ቅዱስ ዮሐንስ ወይም መጥመቁ ዮሐንስ ቤተክርስቲያን ነው። እዛው ከደብረ ማርቆስ ዩኒቨርሲቲ አጠገብ ነው የሚገኘው ማለት ነው። ውሰታ ተብሎ የሚጠራው ልዩ ቦታው እዛ አካባቢ ያለ ቦታ ነውና
ሁሉም ታቦታት ከመንበራቸው ከመኖሪያ ቦታቸው ተነስተው ወደ ጊዜያዊ ማረፊያቸው ወይም ወደዚህ ቦታ ወደ ባህረ ጥምቀቱ መጥተው የሚያርፉበት ቦታ ነውና ቤተክርስቲያኗ ይህንን ትመስላለች። እዚህ ውሰት አካባቢ የምትገኝ ቦታ ነው ማለት ነው። ለጥምቀት ጎራ ብላችሁ ዲንማርክን ወይም ደብረ ማርቆስን ብትጎበኙ ብዙ ነገር ብዙ ባህልን ብዙ ልምዶችን ብዙ ነገሮችን ታገኛላችሁ ነው። ይህ አካባቢ በጣም አምራች ከሚባሉ የጎጃም ቦታዎች አንዱ ነው። እዚህ አካባቢ የማይበቅል የማይዘራ የማይሸጥ የእህል አይነት የእህል አዝርት የእንስሳት አይነት የለምና ሁላችሁም ጎራ ብላችሁ ከትሩፋቱ ተጋሩ። ላለሁ ቆይታችሁ ያማረ የሰመረ ይሁንላችሁ። በድጋሚ ቆይታችሁ ከኛ ጋር ተከተሉን ቤተሰብ